አንድ ወፈር ያለ ወንድ መጥቶ ብልቴ አይቆምልኝም ሲቆምም ጥንካሬ የለውም ቢለኝ ቀጥታ ጭንቅላት የሚያስበው ኮሌስትሮሉ ከፍ ብሏል ማለት ነው። ለምን እንደሆነ ላስረዳችሁ። ኮሌስትሮላችሁ ከፍ ብሏል ስንል ደም ትቦ ላይ የተጋገረ ጮማ አለ ብላችሁ አስቡት። በዚህ ምክንያት ደግሞ ጥሩ ደም ዝውውር ወደ ሰውነት አካላት አይሄድም። ብልት ደግሞ ትንሽዬ ደም ትቦ ነው ያላት። ስለዚህ እዛ ጋር ያለው ትንሽ ኮሌስትሮል ራሱ ሲዘጋባት መንገድ ብልት ለግንኙነት መዘጋጀት ያቅተዋል፣ ጥንካሬ አይኖረውም፣ ኦር በግንኙነት መሀል ላይ ራሱ የመዳከም ነገር ሊኖረው ይችላል። ይሄ የመጀመሪያ ምልክት ሊሆን ይችላል። ማለትም ትንሽዬዋ ትቦ ስትዘጋ ብልት መቆም ላይ ችግር ልታስተውሉ ትችላላችሁ። እሱን ዝም ካላችሁት ደግሞ ቀስ እያለ ወደ ልብ ድካም ሊሄድ ይችላል። ምክንያቱም እነዚህ ትላልቅ ትቦዎች ሲዘጉ በቂ ደም ዝውውር ወደ ልብ ካልደረሰ ልብ ድካም ይመጣል። ወደ ኩላሊት ካልደረሰ ኩላሊት ፌሬል፣ ወደ ጭንቅላት ካልደረሰ ደግሞ ስትሮክ ሊያጋጥም ይችላል። ብልት መቆም ላይ ችግር ካስተዋላችሁ ማለት ነው መንስኤውን ድረሱበትና ከባባድ ችግር ከመፈጠሩ በፊት ሕክምና አግኙ። ሕክምና ስታገኙ ደግሞ አበላል ማስተካከልና ስፖርት ግዴታ ነው። ምክንያቱም መድኃኒቱ ስትወስዱት እኮ ብልት መቆም ይስተካከላል፣ ጥንካሬ ይኖረዋል። ግን መልሳችሁ አበላላችሁ ካልተስተካከለ መልሶ መዳከም ስለሚመጣ አበላልም ላይፍ ስታይል ቼንጅም ግዴታ ያስፈልጋል ማለት ያህል ነው።